ሰላም ቤተሰቦች፣ ይህ የፊልም ሰሌዳ ነው። ዛሬም እንግዲህ በአዲስ ቪዲዮ ተመልሰን ተገናኝተናል። ከታሪኩ ጋር አብራችሁን ለመጓዝ ዝግጁ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ጉዟችሁን ጀምሩ። አይተው እንዳላዩ ሰምተው እንዳልሰሙ የሚሆኑበት ሰዎች ባሉበት ዓለም ውስጥ ዛሬ የምነግራችሁ ታሪክ ስለ ፍትህ መዛባት፣ ስለተደበቁ ሚስጥሮችና ተራ ሰዎችን ኢላማ ስላደረገ ጨካኝ ገዳይ ነው። ጥፋተኛው ማን እንደሆነ ግልጽ በሆነበት መድረክ ላይ እውነተኛ ገዳይ ግን በጥላ ውስጥ ሆኖ ይስቃል። አይናችን እያየ እውነቱን ማየት ባንችልስ? ዛሬ በፊልም ሰሌዳችን ላይ በዳኞችና በፖሊሶች መካከል የተደበቀውን ጨለማ እንዲሁም ዓለምን ጉድ ስላሰኘ የጆከር ገዳይ ሚስጥር እንመለከታለን። የዚህ ፊልም ታሪክ ስለ አንዲት ሴት ግድያ አይደለም፣ ስለተረሱ ሕፃናት፣ ስለተደበቁ ሚስጥሮች፣ የፍትህ መጓደል፣ የበቀል ጥማትና በአደባባይ ስለሚዞር ጨካኝ አዳኝ ነው። እውነት በውሸት ተሸፍኖ ፍትህ ደግሞ በበቀል ታውሮ ቢቀርስ? ሁሉም ሰው ጥርጣሬ በገባበት ዓለም ውስጥ የሰው ልጅ የጭካኔ ጥግ የተገለጠበት፣ አይናችን እያየ የማናስተውለው እውነት፣ ጆሮአችን እየሰማ የማንረዳው ለቅሶ። ታሪኩ የሚጀምረው በአንድ አሰቃቂ ግድያ ነው። ነገር ግን ገዳዩ የታለሙ ተራ ሰዎችን ኢላማ ያደረገ ሳይሆን በአንድ ወቅት ፍርድ ቤት ውስጥ በዳኝነት ተመርጠው የነበሩ ሰዎችን ነው። መርማሪው ራዩ ሳንግ ጁን፣ ወንድሙ ዳኛው ራዩ ሳንግ ሁንና ማህበራዊ ሰራተኛዋ ጆ ኢዩንጂ ሶስቱም በዚህ ምስጢራዊ ወንጀል ውስጥ እጃቸው እንዳለ መጠራጠር ይጀምራሉ። እውነቱ ግን ከ20 ዓመታት በፊት በነበረ አንድ የህፃናት ማቆያ ውስጥ የተቀበረ ምስጢር ነው። ታታሪው ፖሊስ ሱንግ ጁን ገዳዩን ለማግኘት ይዋትታል። ወንድሙ ዳኛው ስዋንግ ሁን ደግሞ በህግ አግባብ እውነቱን ለመፈለግ ይጥራል። ነገር ግን ምርመራው ወደኋላ ሲሄድ ታሪኩ ወደ አንድ አስፈሪ የልጅነት እይታ ይመራናል። ይህ ፊልም ማንን ማመን ትችላለህ የሚል ጥያቄ ያጭራል። መርማሪው ወንድሙን ይጠራጠራል፣ ወንድሙ ደግሞ ሌላውን። ተመልካች እስከ መጨረሻ ክፍል ድረስ ገዳዩን ለይቶ ለማወቅ ይቸገራል። ከ20 ዓመት በፊት ግፍ የተፈጸመባቸው ህፃናት ዛሬ አድገው ፍትህ በራሳቸው መንገድ ሲፈልጉ እናያለን። ይህ ድራማ የታወረው ፍትህ እንዴት ወደ ግል በቀል እንደሚቀየር ያሳየናል። በታዋቂ ባለስልጣናት ጀርባ ያለው የጭቃ ውስጥ እሾህ በማጋለጥ ህብረተሰቡ ለማየት የሚፈራቸውን እውነታዎች ያጋልጣል። አይናችን እያየ እውነቱን ማየት ባንችልስ? ፍትህ አይነ ስውር ናት ይባላል፣ ግን አንዳንድ ጊዜ ፍትህ እያየች አይኗን ትጨፍናለች። ይህ ዛሬ በፊልም ሰሌዳችን የዳሰስነው አስገራሚ ፊልም ብላይንድ ይባላል። ይህ ድራማ ብላይንድ የተባለበት ምክንያት ገጸ ባህሪያቱ አይነ ስውር ስለሆኑ አይደለም፣ ይልቁንም እውነቱን እያዩ እንዳላዩ ስለሆኑ እና የገዛ ስሜታቸው እውነቱን እንዳያዩ ስለጋረዳቸው ነው። ፊልሙ ያለፈ ታሪክ መቼም ቢሆን ተቀብሮ አይቀርም የሚል ከባድ መልእክት ያስተላልፋል። እናንተ ብትሆኑ በቅርብ ጓደኛችሁ ወይም በቤተሰባችሁ ላይ ጥርጣሬ ቢኖራችሁ ምን ታደርጉ ነበር? እውነትን ትመርጣላችሁ ወይንስ ዝምታን? አስተያየታችሁን በኮሜንት አጋሩን። በሌላ የታሪክ ሰሌዳ እስክንገናኝ የፊልም ሰሌዳ ነበር። ቸር ሰንብቱ።